እሱን የአቅም ግንባታ ስራ እንዲሸጋገሩ የማድረግ ስራ መስራት አለበትና በዚህ ልክ ማጠናከር አለበት። ከዛ ውጭ የሳይንስ ክበባት መጠናከር አለባቸው። በየትምህርት ቤቱ አሁን ብዙዎቹ መነሳስና ይዛ ከሱ ነው መጀመሪያ የሚነሳ እያደገ ሊመጣ የሚችለው። ስለዚህ እነዚህ የሳይንስ ክበባት በብዙ ነገር አጠናከር በሁሉም ትምህርት ቤቶች ደረጃ በሁሉም ደረጃ ላይ እነዚህ የሳይንስ ክበባት የማጠናከር ስራ መስራት ይኖርብናል ማለት ነው። በአራተኛ ደረጃ የበጀት ጉዳይ ነው። በቅድ መመራት አለበት ገና ቅድም እያነሳሁላችሁ ነበረ። ስለዚህ እነዚህ ዛሬ የደረስንበት ማጠቃለያ መነሻ ተደርጎ ለሁሉ ወረዳ ከተማ አስተዳደሮች በሚቀጥለው ዓመት ከወዲሁ በጀት ይዘው በበጀት እንዲደግፉና ቁጥር አንድ አጀንዳቸው የቴክኖሎጂ የፈጠራ ስራ ቁጥር አንድ አጀንዳቸው አድርገው መሄድ ስላለባቸው ሁሉ በዚህ ረገድ በበጀት ጭምር እንዲይዙ እናደርጋለን ማለት ነው። ተጨማሪ ስራዎች ያቀናቸው ስራዎች አሉ። ለምሳሌ ኢንኩቤሽን ሴንተር እናቋቁማለን። ኦልሞስት ትንሽ ነገር ነው የቀረው። እያደገ እየጨመረ የሚሄድ በዚሁ ዓመት ስራ እናስጀምራለን። የተወሰነ ያደስና በቅርብ ተያዝ ይላል። ስለዚህ የኢንኩቤሽን ሴንተር ይኖራል። በዞን ደረጃ በየጊዜ እያሳደገ ሊሄድ ግን አሁን ለማቋቋም የሚያስችል ነገር በእጃችን ስለያዝን እሱን እናቋቁማለን። በቀጣይ ደግሞ ዳታ ሴንተር ያስፈልጋል። አምናም ሀሳብ በበጀት ችግር ምክንያት ሄድ ነበር። ከመስተቀር ዳታ ሴንተር ያስፈልጋል። የጉራጌ ዞን ዳታ ክልላዊ መሆን የለበትም። ስለዚህ የራሳችን ዳታ ሴንተር ያስፈልገናል። ራሳችን ማኔጅ የምናደርገው ማለት ነው። ስለዚህ በሚቀጥሉት ዓመታት ደግሞ የራሱ ጉራጌ ዞን ራሱ ዳታ ሴንተር ችግር እነዚህ ኢንኩቤሽን ሴንተር ዳታ ሴንተር እየተጠናከረ ሲሄድ በዞናችን ውስጥ እነዚህ የፈጠራ ስራዎች ላይ የበለጠ እያደጉ እንዲሄዱበት ሁኔታ ውስጥ የሚፈጠሩ ያጠናክራሉ ማለት ነው። ስለዚህ እንዲህ ካረግን በዞናችን የተጀመረው ስራ ላይ ጀምረን የምንተወው ሳይሆን የበለጠ እያጠናከረን የምንሄድ የጉራጌ ማህበረሰብ የዞናችን አጠቃላይ ማህበረሰብ ከሚቀጥለው ከምናስባት ዲጂታል ኢትዮጵያ ጋር ከወዲሁ እየተናበበ እያቀደ የሚሄድ ጥለነው ማህበረሰብ ሳይሆን የወደፊቱን እያሰበ ማህበረሰብ ማድረግ ስለነበር ምን ስራ ባይታንጻል ነውና በዚህ ነገር ሁሉም አካባቢ ላይ ትኩረት አድርጎ መስራት አለበት። ስለዚህ ከ15 መዋቅር ያመጣሉ የትምህርት ኃላፊዎች፣ የሳይንስና ቴክኖሎጂ ጽሕፈት ኃላፊዎች ቁጥር አንድ አጀንዳቸው የሆነውና እንደሄዳችሁ የማጠቃላይ ላይ የእናንተ አቅም የሚለካው የእናንተ በትክክል ያቃተ የሚለካው ከበላይ ያላችሁ አካል ያሳደሪያችሁን በዚህ ጉዳይ ላይ ያሳምናችሁ በደስታ ሲዙ አሳምናችሁ የስራ ተግባራት ታደርጉ ያን አመራር ፋይቱ አንዱ የሚያሳምን ሀሳብ አቅርቦ አለቃውን ማሳመን አንድ ኳሊቲ ነው ማለት ነው። ስለዚህ እነዚህ ጉዳዮች ላይ ይዛችሁ እናንተ ሄዳችሁ በዚህ የደረሰው ድምዳሜ ላይ ከኃላፊዎቻችሁ ጋር ተነጋግራችሁ በቀጣይ ይሄ ጉዳይ ላይ ተከስቶ መሰራት አለበት የሚል አሳምናችሁ ለሚቀጥለው ዓመት በሁሉም አሳምሱ በቅላ ቁጥር አንድ አጀንዳ ሄዶ እንዴት የማድረግ ጭምር ኃላፊነት አለባችሁና ይህን አጀንዳ ይዛችሁ መሄድ አለባችሁ ለሚል ነው። ይህ ቤታችን በዚሁ ጨርሰናል። ከልብ እናመሰግናለን።